ሰላም ጤና ይስጥልን እንደምናላችሁ ተመልካቾቻችን፣ ሳምንታዊ የኳስ ፕሮግራማችንን ይዘን ቀርበናል። ኳስ የተሰኘው ፕሮግራማችን በእግር ኳስ ላይ ብቻ የሚያተኩር የጥያቄና መልስ ፕሮግራም ነው። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። በኮፓ አሜሪካ አርጀንቲና ስንት ጊዜ አሸናፊ ሆናለች ወይም ሻምፒዮን ሆናለች? 16 ጊዜ ሻምፒዮን ሆናለች። እንደ አውሮፓውያን አቆጣጠር በ2020 የወንዶች የባሎን ዶር አሸናፊ ማን ነበር? በ2020 በኮቪድ ምክንያት የባሎን ዶር ሽልማት አልተደረገም። ድዋይት ዮርክ ምን አይነት ዜግነት ነው ያለው? ዜግነቱ ትሪንዳድ እና ቶቤጎ ነው። በዓለም ዋንጫ ከአፍሪካ ለመጀመሪያ ጊዜ 8 ውስጥ የገባችው ሀገር ማን ናት? ካሜሮን ናት። ካሜሮን በ1990 ዓመተ ምህረት ነው 8 ውስጥ የገባችው። እንደ አውሮፓውያን አቆጣጠር በ1990 ጀርመን ያለውን ዋንጫ ያነሳችው ማን አሸንፋ ነው? አርጀንቲናን በማሸነፍ ነው በ1990 የዓለም ዋንጫን ያነሳችው። እንደ አውሮፓውያን አቆጣጠር በ2000 የሻምፒየንስ ሊግ 4 ውስጥ ስንት የስፔን ክለቦች ገብተዋል? በወቅቱ 3 የስፔን ክለቦች ገብተዋል። ሪያል ማድሪድ፣ ቫሌንሺያ እና ባርሴሎና ናቸው። 2 እንግሊዛውያን የዓለም ዋንጫን የወርቅ ጫማ አግኝተዋል። እነማን ናቸው? ጋሪ ሊንከር 1986 እና ሃሪ ኬን 2018 ናቸው። ደቡብ አፍሪካዊው ስቴፈን ፒናር በጀርመን ቡንደስሊጋ ላይ የትኛው ክለብ ነው የተጫወተው? ለቦሩሲያ ዶርትሙንድ ነው። የ2015 የኢትዮጵያ ፕሪሚየር ሊግ ኮከብ ጎል አግቢ ማን ነበር? የቅዱስ ጊዮርጊሱ እስማኤል ኦሮ አጎሮ ነው። ፕሮግራማችንን በዚሁ ጨርሰናል። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት አድርጉ። እስከ ሳምንት ቸር እንሰንብት።